እንግዲህ እንደምታውቁት ሙባረክን ቲክታክ ላይ ማያውቀዋለሁ ብዬ አላስብም። ሙባረክ እኔን ለምን ጥያቄ ጠየቅክ ብለህ አሜሪካን ወስዳችሁ ፊዳ ሆናለሁ እያልክ ስትል ነበርና በጣም ገርሞኝ ነበር። በሃይማኖት ምናምን የምትሉት ነገር አለና ግን እኔ ክርስቶስ ያስተማረኝ ፍቅር ነው። አንተ ዮኒ ማኛን እገለዋለሁ ዮኒ ማኛን አጠፋዋለሁ ብለህ ስዝት የነበሩ ቪዲዮዎች ነበሩ። ግን እኔ ለአንተ ክፉን አልመኝም። የጉበት በሽታ ይዞት ወደ ቱርክ ለመታከም ምን ብለዋል? ብዙ ወጪ ተጠይቋል። ሙባረክ ማለት ነው። በጣም ታሟል። እኛ እንዳልኩ ነው፣ ክርስቶስ ነው ፍቅር ያስተማረኝ። ሰው መግደል፣ ሰው መጨፍጨፍ፣ ሰው ማረድ ምናምን ሳይሆን ክርስቶስ ፍቅር ስላስተማረኝ ይሄንን ነገር እሱን የምትወዱና የምታከብሩ እንዲሁም የማትወዱት ሰዎች ምንም ቢሆን የሰው ልጅ አያጠፋም ተብሎ እንትን አይባልም እና እንድታግዙት መልእክቴን አስተላልፋለሁ። ከስተት ተማር። የሰው ልጅ ስላጠፋ ግደሉት፣ ጨፍጭፉት የሚባል ነገር የለም። በዲናችን በመጽሐፍ ቅዱሳችን ምናምን የሚል የለም። ፈራጁ አንድያ እግዚአብሔር ብቻ ነው። እግዚአብሔር ነው ስለ ሰው ልጅ የሚፈርደው። ስለ ሃይማኖት ሰው ቢናገር ፈራጁ አምላክ እንጂ የሰው ልጅ አይደለም። በሃይማኖት የመጣ መገዳደል ዓለምን አጥፍቷታል። ብዙ ጊዜ ሃይማኖቴን አትንካ፣ ሃይማኖቴን አትንኪ፣ በዚህ ወጥቶ በዚህ ገብቶ በሚባለው የሰው ልጆች ተራርደውበታል። ስለዚህ ከዚህ የምንማረው ምንድን ነው? መገዳደል ሳይሆን ይቅር መባባልን እንማር። ስለዚህ ሙባረክ አሁን የምሰራው ቪዲዮ በጣም ነው የሚሰማ። እርግጠኛ ሆኜ ነው የምነግርህ። ምክንያቱም ቀን ጠብቄ እኔ አንተን እንዲህ ሲለኝ ነበረ እሱ ይሄን አገኘ ብዬ እየዛትኩብህ አይደለም። እኔ ያደረግኩ ምንድን ነው? አንተ መታመምን ሰምቼ መጀመሪያ እግዚአብሔር ይማርህ፣ ሁለተኛ አይምሮን ከጭካኔ አምላክ ያውጣልህ። ከአይምሮ ጭካኔ፣ ሰው የመግደል ሰው የማረድ ዲኔ ምኔ ተነካ ብለህ ሰው ለማረድ አትዘጋጅ። ስለዚህ ያንን ነገር ለማለት ነው። እግዚአብሔር ጨርሶ ይማርህ። ክርስቲያኖች በደንብ ጸልዩለት። እኔ ክርስቲያን ስለሆንኩኝ እኔ ተዋህዶ ስለሆንኩኝ በጸሎት ነው ማምነው። ምንም አይነት ነገር ቢሞጣ ጸሎት ያሸንፋል፣ ጸሎት ያድናል ብዬ አምናለሁ ነው። እሱን አረግልሃለሁ። ሰላማችሁ ይብዛ። የምታውቁት ሰዎች በሙሉ አይ ቲንክ ቅዳሜ ማታ ይሁን እሁድ አላቅም፣ ሌሎች ሰዎች ቤት ሄዳችሁ ቼክ አድርጋችሁ አግዙ ትላለሁ። ይመቻችሁ። ውስጣችን ለአንዱ ማዘን ሲያቆም ፈጣሪያችን ይቀየመናል። በነገራችን ላይ ይህ የፈጣሪ ቁጣ ነው። እሺ እየሆነ ያለው ሀገራችን ላይ። ስለዚህ እኛ ለአንዱ ካላዘን አንዱ ወጥቶ ሶሻል ሚዲያ ላይ እነዚህ ላይ እንደዚህ ጎፋ ላይ ደረሳችሁ በል ሲቀልድ ሲጮህ ሲስቅ ነበር እና እንዴት እንደነዚህ አይነት ነገር እናገራለን? አሁን እዚህ ጋር ሙባረክ ሲታመም ልክ እንደዚሁ ኧረ ተው ፈጣሪን ፍሩ፣ ተው ነገ በእኔ ላይ ምን ይደርሳል የሚባል ነገር አለ። ሀገራችን ላይ አሁን እየደረሰ ያለው ይህ ሁሉ ፈተና በአንዳንድ ሰዎች ምክንያት ነው። በነገራችን ላይ ቅድም ስነግራችሁ ነበር። ቅድም አንድ ታሪክ ሳጫወታችሁ ነበር። በሙሳ ጊዜ ሙሳ ለረጅም ዓመት ዝናብ አልዘነበም። ሙሳ ህዝቡን ይዞ ፈጣሪውን ዝናብ እንዲያዘን ብለ ሲጠይቅ ፈጣሪው ምንድን ያሉ? ከእናንተ ውስጥ አንድ ሰው ወንጀል የሚሰራ ሰው አለ፣ ወንጀለኝ የሚሰራ የኔን ህግ ማይጠበቃለና ያ ሰው ወደ ፈጣሪው እንድመለስ ቶባ እንዲል ንገሩ፣ ተናገር ሙሳ። እንዴት ለዚህ ሁሉ ሰው ነግራሰን? አንተ ብቻ መልእክቱን አስተላልፍ፣ እኔ ሁሉ እንዲሰማ አደርጋለሁ አለው ፈጣሪ ማለት ነው አላህ። ከዛ በኋላ ያ ሰውም ፈጣሪውን ይቅርታ ጠየቀ፣ ቶባ አለ፣ አላህም ዝናቡን አዘነበው ለህዝቡ ማለት ነው። ከዛ አላህ ፈጣሪውን ጠየቀ፣ ዝናቡ አዘነበ፣ ማን ነበር ይሄ ግለሰብ ሲለው፣ ስማኝ ሙሳ አለው። ያኔ ያሁሉ ጊዜ ሲያምፀኝ ያሁሉ ወንጀል ሲሰራ ሚስጥሩን ደብቄለት ዛሬ ወደ እኔ ፈጣሪውን ይቅርታ ጠይቆ ወደ እኔ ተመልሶ አሁን ማንነት ልነግር ትፈልጋለህ? አልነግርህም አለው አላህ። አያችሁ። ስለዚህ እኛ ወንጀላ በበዛ ቁጥር ሀገራችን ላይ የተለያየ እንደዚህ አይነት ድርጊቶች ይከሰታል። ስለዚህ ወደ ፈጣሪያችን እንመለስ። ሙስሊሙ በዱዓው፣ ሌላ እምነቱም በጸሎቱ ለአንዱ መልካም መመኝ፣ ለአንዱ ጥሩ ነገር መመኝ ይሻላል።
ይሄ ነው የሚያዋጣው እንጂ እንግዲህ እንደምታውቁት ሙባረክን ቲክታክ ላይ ማያውቀዋለ ብዬ አላስብም። ሙባረክ እኔን ለምን ጥያቄ ጠየቅ ብለህ አሜሪካን ወስዳችሁ ፊዳ ሆናለሁ እያልክ ስትል ነበርና በጣም ገርሞኝ ነበር። በሃይማኖት ምናምን የምትሉት ነገር አለና ግን እኔ ክርስቶስ ያስተማረኝ ፍቅር አንተ ዮኒ ማኛን እገለዋለሁ ዮኒ ማኛን አጠፋዋለሁ ብለህ ስዝት የነበሩ ቪዲዮዎች ነበሩ። ግን እኔ ለአንተ ክፉን አይደለኝም። የጉበት በሽታ ይዞት ወደ ቱርክ ለመታከም ምን ብለዋል? ብዙ ወጪ ተጠይቋል። ሙባረክ ማለት በጣም ታሟል። እኛ እንዳልኩ ነው ክርስቶስ ነው ፍቅር ያስተማረው። ሰው መግደል፣ ሰው መጨፍጨፍ፣ ሰው ማረድ ምናምን ሳይሆን ክርስቶስ ፍቅር ስላስተማረኝ ይሄንን ነገር እሱን የምትወዱና የምታከብሩ እንዲሁም የማትወዱት ሰዎች ምንም ቢሆን የሰው ልጅ አያጠፋም ተብሎ እንትን አይባልም እና እንድታግዙት መልእክቴን አስተላልፋለሁ። ከስህተት ተማር። የሰው ልጅ ስላጠፋ ግደሉት፣ ጨፍጭፉት የሚባል ነገር የለም። በዲናችን በመጽሐፍ ቅዱሳችን ምናምን የሚል የለም። ፈራጁ አንድያ እግዚአብሔር ብቻ ነው። እግዚአብሔር ነው ስለ ሰው ልጅ የሚፈርደው። ስለ ሃይማኖት ሰው ቢናገር ፈራጁ አምላክ እንጂ የሰው ልጅ አይደለም። በሃይማኖት የመጣ መገዳደል ዓለምን አጥፍቷታል። ብዙ ጊዜ ሃይማኖቴን አትንካ፣ ሃይማኖቴን አትንኪ፣ በዚህ ወጥቶ በዚህ ገብቶ በሚባለው የሰው ልጆች ተራርደውበታል። ስለዚህ ከዚህ የምንማረው ምንድን ነው? መገዳደል ሳይሆን ይቅር መባባል እንማር። ስለዚህ ሙባረክ አሁን የምሰራው ቪዲዮ በጣም ነው የሚሰማ፣ እርግጠኛ ሆኜ ነው የምነግርህ። ምክንያቱም ቀን ጠብቄ እኔ አንተ እንዲህ ሲለኝ ነበረ እሱ ይሄን አገኘ ብዬ እየዛትኩበት እኔ ያደረግኩ ምንድን ነው? አንተ መታመምን ሰምቼ መጀመሪያ እግዚአብሔር ይማር፣ ሁለተኛ አይምሮን ከጭካኔ አምላክ ያውጣልህ። ከአይምሮ ጭካኔ ሰው የመግደል ሰው የማረድ ዲኔ ምኔ ተነካ ብለህ ሰው ለማረድ አትዘጋጅ። ስለዚህ ያንን ነገር ለማለት ነው። እግዚአብሔር ጨርሶ ይማረህ። ክርስቲያኖች በደንብ ጸልዩለት። እኔ ክርስቲያን ስለሆንኩኝ እኔ ተዋህዶ ስለሆንኩኝ በጸሎት ነው የማምነው። ምንም አይነት ነገር ቢሞጣ ጸሎት ያሸንፋል፣ ጸሎት ያድናል ብዬ አምናለሁ እና እሱን አረግልሃለሁ። ሰላማችሁ ይብዛ። የምታውቁት ሰዎች በሙሉ አይ ቲንክ ቅዳሜ ማታ ይሁን እሁድ አላውቅም፣ ሌሎች ሰዎች geemii otoo leenca jedhu maal hojjeteet bakka taa'utti kaleen isa dhoote haa jedhu han jedhuuf rabbiin kalee isaa haa dhoofsu hin jedhaani gama kiyyaan dhugaa rabbi dhibee mubarra dhukkuba kana hin bitan waaqayyotu rabbititti fide rabbi mooyyitu salphaadha irraa fuudhuu danda'a inni boru fayyuu danda'a garuu jechuudha har'a mubarrak nama ummata oromooti oolmaa hangana oole suuraa isaa gadi galabbaxanii dhukkuba isaati irratti ilil jettan rabbi hirri sinittaa jedhu rabbi dhugaa rabbi waan baay'ee yeroo tokko jechuudha bakka itti dubbannullee bakka irraa dubbannullee bakka irraa of qusannullee adda baafannee beekuun barbaachisaadha. Zimjenneetuma tiktookiin nutti tolee waayifaayiin nutti tolee inni laayinee har'a jechuudha saba warri soddaa jechuudha warri soddaa kan mubee hin jaalanne dhufee dhiifama gaafate isaan kan isaanii wal hin jaalanne baay'eetu jira. isaan har'a mubee bakka ciisu kanaa suuraa isaa fuudhanii gadi galabbatanii hin arrabsin warri soddaatu nu jechuudha. nuti warri oromoo kun ani jecha siniin qabu dhugaa rabbi maali kuni